የሌላችሁና ፓስፖርት ያላወጣችሁ ሰዎች እንኳን ደስ አላችሁ። እጅግ በጣም አስደሳች የተባለ ዜና ለእናንተ ተሰምቷል። ፓስፖርት ላላወጡ ጓደኞቻችሁ ይህንን ቪዲዮ ሼር ማድረጋችሁን አትርሱ። ወዴትም መሄድ ሳይጠበቅባችሁ ቤታችሁ ሆናችሁ ፓስፖርት የምታገኙበት አዲስ የሆነ አሰራር እንደተመቻቸ ነው እየተነገረ የሚገኘው። አሻራ ለመስጠት ወደ የትኛውም ቦታ መሄድ ሳይጠበቅባችሁ በቤታችሁ ሆናችሁ ማለት ነው ይህንን አገልግሎት ማግኘት ትችላላችሁ ይላል ተቋሙ። የኢትዮጵያ ኢሚግሬሽንና ዜግነት አገልግሎት ድርጅት ተገልጋዮች በቤታቸው ሆኖ አሻራ ለመስጠት ወዴትም መሄድ ሳይጠበቅባቸው በቀጥታ በፋይዳቸው አማካኝነት ማለት ነው አሻራዎችን ከፋይዳ እንዲሁም ደግሞ ፋይዳችሁ ላይ ያለውን የትኛውንም አይነት ዝርዝር መረጃ በመጠቀም ፓስፖርት በቀጥታ ማግኘት ትችላላችሁ ተብሏል ማለት ነው። እንደሚታወቀው እንግዲህ ፋይዳ በምታወጡበት ሰዓት አሻራ እንደምትሰጡ ይታወቃል። ይህንን አሻራችሁ እንዲሁም ደግሞ መረጃችሁን በመጠቀም በቀጥታ ማለት ነው ከፓስፖርታችሁ ጋር ፋይዳችሁን በማያያዝ በቤታችሁ ሆናችሁ እነዚህን አገልግሎቶች መጠቀም ትችላላችሁ ተብሏል። አሰራሩ በሚጀመርበት ሰዓትም እንግዲህ ዜጎች የትም ሳይሄዱ የፓስፖርት ባለቤት እንደሚሆኑ ነው እየተነገረ የሚገኘው። ፓስፖርት ላላወጡ ጓደኞቻችሁ ይህንን ቪዲዮ ሼር ማድረጋችሁን አትርሱ። በሌሎች መረጃዎች እስከመመለስ ድረስ የፕላስ ምልክቷን ተጭናችሁ አብራችሁኝ ቆዩ። መልካም ቀን ይሆንላችሁ።